ሰላም እንደምሰነበታችሁ ተመልካቾች፣ ዛሬ የተገኘነው መርካቶ ነው። ወቅታዊ የኮንፈርት ዋጋዎችን እንዲሁም አይነታቸውን ወደ እናንተ ምናደርስ ይሆናል። ቪዲዮ ላይክ እና ሰብስክራይብ በማድረግ አብራችሁ። ሰላም እንደምን ሰላም ነው አለ። እንግዲህ አሁን ወቅቱ ክረምት ነውና በክረምት ደግሞ ብዙ አይነት የብርድ ልብስ አይነቶች ያስፈልጋሉ። አልጋ ልብሶችም አሏችሁና እስቲ በቅድሚያ ራስን አስተዋውቅልንና ምን አይነት ልብሶች ነው ያዛችሁት የሚለውን ለተመልካቾች ንገረልን። ዴልታ አልታ ይባላል። የጆሪና ስታር ዋና ሲሆንና ስራ አስኪያጅ ነኝ እና ኮንፈርቶች በተለያየ ማቴሪያሎች አሉ። ለክረምት ተብሎ የመጡ ፋር ኮንፈርቶች አሉ። የመሞቅ ባህሪ ያላቸው ሲታጠቡ የመሸሽ ምናምን ባህሪ የሌላቸው በጣም የሚሞቁ ምቾት ያላቸው ኮንፈርቶች አሉ። እነዚህ አሁን በጣም አሪፍ የሚባሉ ኮንፈርቶች ናቸው። ሚላኖ አሪፍ ብራንድ ነው። ሚላኖ ነው። ሚላኖ ነው። በጣም ኳሊቲ እና ዲዛይን የተለያየ አርት ነው የሚሰጠው። እዚህ ጋር ይሄኛውም አርት ባይዞ ኮንፈርት አርት ነው። ይሄ እያንዳንዱ ስታይል የሆነ እንትን ሲባል የራሱ ውበት አለው። ቆንጆ ነው በጣም። ሰቨን ፒስ ነው። ኪንግ ሳይዝ ነው። ኪንግ ሳይዝ ነው እና የከፋይም ስለሆነ በጣም ልስልስ ያለ ቆንጆ ነገር ነው። የእነዚህ ያሉት ትራስ ከረሜሎች አሉት። አንሶላ አለ። አንሶላው ራሱ በጣም ለስላሳ ነው። በጣም ቆንጆ ነው። አሪፍ ብራንድ የሚባል ነው። ይሄ ትራስ ጨርቅ አለው። ይሄ ዋናው ትራስ ጨርቅ ነው። ሁለት ትራስ ጨርቅ አለው። ይሄም በጣም አሪፍ የሚባል ነው። ዘርግተን እናሳሽ። እሺ፣ አልጋ ላይ ሲሆን እንደዚህ ነው የሚያምረው። አልጋ ላይ ሲሆን እንደዚህ ነው የሚሆነው። ያምራል በጣም በጣም ኳሊቲ እና አሪፍ ነው። የሚያምር ነው። አዎ፣ አይሽ እዚህ ጋር ነጭ አለ። እዚህ ጋር ደግሞ ቡኒ ብራይት ቡኒ አለው። በጣም የሚያምር ነው። የተለያየ እንትኖች አሉ። ከለሩ ይሄ ሲታጠቡ የመሰብሰብ ባህሪ የላቸውም። ኮንፈርቶች ብዙ ጊዜ የሚያስቸግሩት ሲታጠቡ የመሸሽና የመሰብሰብ ባህሪ ይኖራቸው። እነዚህ የመሰብሰብም የመሸሽን ባህሪ የላቸውም። የማቃጠልን ባህሪ የለውም። አይከብድም። እንደ ኮንፈርት ሲል ራሱ ልስልስ ያለ መልኩ በጣም የሚያምር ነው። ሌላ ደግሞ ሚላኖ ሆኖ አሁን ሚላኖ ዘረጋውልሽ ሚላኖ በእነዚህ ያለ ሚላኖ ብራንድ ሆኖ ብዙ አማራጭ አለ። በዚህኛው አለች፣ በዚህ ያለ ሁሉም ይለያያሉ። እዚህ ጋር የሚታያቸው ሚላኖ ይበሉ እንጂ በጣም በተለያዩ እንትኖች አሏቸው። ሚላኖ በዛችኛውም አለች እና በጣም ብዙ አይነት ሚላኖች አሉ እና ደግሞ ሌላ ሚላኖ ካምፓኒ ሆኖ የሚሰሯቸው በሌላ ቀለል ያሉ እንትኖች አሉ። አሁን እንደ ፎር ፒስ አይነት ኮንፈርቶች አሁን ይሄ በጣም ኳሊቲ የሚባል ኮንፈርት ነው። አንሶላ አለው። ትራስ ጨርቅ አለው። ቀለል ያለ ነው። ሳይዝ ትልቁ ሳይዝ ነው። ዋጋውም በጣም ኪንግ ሳይዝ የሚባለው ዋጋውም ተመጣጣኝ ነው። ኪንግ ሳይዝ ሆኖ አሁን ከረሜላ ምን የሌላቸው ማለት ነው። ይሄ አሁን ደብል ፌስ ነው። በሁለቱም በኩል ነው የምትጠቀሚው። ይሄ አንሶላ ነው። ይሄ አንሶላ ነው። ይሄ ደግሞ ትራስ ጨርቅ ነው። እሺ ደብል ፌስ ነው። በዚህም በኩል ታነስፊያለሽ። አልጋ ልብሱም እንደዛ ነው። አልጋ ልብሱም ደብል ፌስ ነው። በጣም ልስልስ ያለ ኮተን ነገር ነው። ክረምት ነው። ክረምትን የሚመጥን ነው። ይሄ ነው ዋናው። ይናጅል ሲዘረጋ እንደዚህ ቀለል ነው። አልጋ ላይ ሲነጠፉ ማስቸገር ኮንፎርት ነው። ዋጋውም ተመጣጣኝ ነው። ስንት ብር ነው ይሄ? ይሄኛው 8500 8500። መልካም። ቅድም ያየ ነው ሚላኖ እሱ 16500 16500። በጣም ዲስካውንት እና አሪፍ ሆነ እቃ ነው። ለክረምት በደንብ የሚሆን ቆንጆ ይሆን ቤት ውስጥ ራሱ ቢደረግ የሚያምር ነገር ነው። እነዚህ ደግሞ አሉ። ይሄውን በጣም በእንትንና አሪፍ ፋር ነው። በጣም ክረምትን እንደው በዚህ ነው ማሳለፍ። አንሶላ አለው። ትራስ ጨርቅ አለው። ይሄ ልክ እዚህ ጋር እንደምታዩ ነው። አንሶላ ራሱ ትልቅ ነው። አንሶላ ነው። እሺ አንሶላው ራሱ እንዲያድጋች ብትጠቀሚ የሚያምር ነገር ነው። መልኩ ራሱ ቆንጆ ነው። በዛ ቆንጆ ነው። አየሽ ነው። ይሄ አንሶላው ነው። አንሶላው ራሱ የሚያምር ነገር አለው። እነዚህ ትራስ ጨርቆቹ ናቸው። ሁለት ትራስ ጨርቅ አለው። አዎ ከፋይ ናቸው። ይሄ በደንብ ለክረምት የሚሆን ይመስለኛል። ይሄ ክረምትን በቃ በዚህ ነው ማሳለፍ። ጀልባ የሚያስመጣው ነው። ቆንጆ ነው በጣም። አዎ በጣም አሪፍ ነገር ነው። ከለር አለው። ወደ ከ8 አይነት ከለር በላይ ከለር አለው። ሌሎች አማራጭ አላቸው። ግን ውስጦቹ እንደዚህ ፈሩ ልክ እዚህ ጋር እንደምታየው የለም። ይሄኛው ራሱ በደንብ ምቹ ይመስለኛል። መልካም። ስንት ነው ነው? በጣም አሪፍ የሚባል ኮንፎርት ነው። ስንት ነው ነው ዋጋ? 7500 ብር። መልካም። እሺ አሁን ደግሞ እቺኛዋ ደግሞ ለሆቴሎች እና ለገስት ሃውሶች
ወልቆ የምትታጠበውን መጠቀም ይችላሉ። በጣም ብዙ ጊዜ ሆቴሎችና ገስት ሃውሶች ነጭ ይፈልጋሉ። ቀለል ያለች አዎ ለእንትኖች ለሆቴሎች ምናምን እዚህ ጋር እንደምታያት የለች እቺ በጣም አሪፍ ናት። አንሶላ አላት። እቺኛ ትራስ ጨርቅ አለው። በጣም ኮተንና እንትን ነው። ጨርቅነቱም በጣም አሪፍ የሚባል ጨርቅ ነው። ስንት ናት አሁን እቺ ዋጋ? እቺኛው በጣም አሪፍ ስማርት የምትባል ዕቃ ናት። 6500 ብር 6500 ብር። አንሶላ አላት። ትራስ ጨርቅ አላት። ለኪሱ መጠቀም ይችላል። ይሄንን ኪሱ ላይ መከተት ይችላል። ይሄኛው ዱቤቱ ማለት ዱቤቱ ላይ የምትከችበት ነው። ይሄ በጣም ኳሊቲ እንደ ዱቤት ማገልገል የሚችል ነው። መኖሪያ ቤትም መደረግ ይችላል። አብዛኛው ሆቴልና ገስት ሃውስ ያላቸው በብዛት ስለሚፈልጉትና በጣም አሪፍ የሚባል ዕቃ ነው። ተፈላጊ ነው። ለቤት ራሱ ኮተን 100% ፉል ኮተን ጨርቅነቱ እኮ በጣም አሪፍና ስማርት የሚባል ዕቃ ነው። ይሄኛው ቀለል ያለች ናት። ይሄ አሁን ትራስ ጨርቁና አንሶላው ነው። ይሄ ትራስ ጨርቁ ሁለት ነው። ይሄ ደግሞ አንሶላው ነው። አንሶላውና ይሄ ኮተንነቱን በጣም ያው ሰዎችን ከወሰዱ በጣም ቤተሰብ ነው የሚሆኑት። መልካም እሺ። ሌሎችስ እንደዚህ አይነት ለብቻቸው አልጋ ልብስ ብቻ የሆኑ ጋቢ ለምኖቹ አንሶላዎችም ካሉ እንደዚህ ያሳየን። የአንሶላዎች እዚህ ጋር በጣም አሪፍ አንሶላዎች አሉ። እነዚህ የሚላኖ ዘሮች አሉ። በዚህኛውም አለ። በጣም አሪፍ የሚባል አንሶላ ነው። እነዚህ እስከ ስንት ብር ይገኛል? የልጆች አንሶላም አለ። አንሶላ ያው እንደ ሳይዝሽ እንደ ቤትሽ ሳይዝ እንደ እንትን ከሜትር ከ20 አሁን ከ3500 ብር ጀምሮ ከ1500 ብር ጀምሮ እስከ 7500 9000 ብር ድረስ ይሄዳል። አንሶላ አሪፍ የሚባለው ሪቲሙ የሚቆመው 9500 ብር ነው። 9500 አዎ አሪፍ የሚባለው ስማርት የሚባለው አንሶላ ላይ የሚቆመው እሱ ላይ ነው። ከ3500 ጀምሮ በሁሉም የካላይ እንትን አለ። በሁሉም አይነት ከ3500 ጀምሮ በተለያየ አይነት ኳሊቲ እና እንትኖች አሉ። ይቀጥላል። አሁን እነዚህ 3500 ነው። ይሄኛው ይሄ ጋር 4500 ብር 5500 ብር እዚህ ጋር የሚታየው አለ። ይሄ 2 ሜትር ነው 6500 ብር 2 ሜትር አይነት አለ። ይሄ ሁለት በሁለት ነው ሳይዙ በጣም ቆንጆ የሚባል ነው። ሞር ደግሞ ሌላ አሁን እዚህ ጋር ከማሳይሽ እቃዎችም ሌሎች እቃዎች አሉ። በቅርቡ ሊገቡ የሚችሉ እቃዎች ምናምን ነገር እና በጣም ብዙ አይነት እቃዎች አሉ። ሞር ደግሞ ደንበኞች መታችሁ ልክ እንደዚህ ሲታይ ደንበኞች በአካል መጥተው ዴሊቨሪም አለን እና ደግሞ የሶሻል ሚዲያችን ላይ ጆርናል ስታር የሚል በዚህ ጆርናል ስታር የሚል የራሱ የቴሌግራም ሊንክ አለው። የቲክቶክ ሊንክ አለ። ወደ 48000 ምናምን ሰው ተከታይ ያለበት እሱ ላይ ገብቶ ቢያዩ ደግሞ ሞር የበለጠ ብዙ ምርጫዎች ስላሉ ሁሉም ዕቃ እየዘረጋን ስለምናሳያቸው ማግኘት ይችላሉ። እሺ ከአንሶላ በተጨማሪ ደግሞ አሁን ያው እንዳልከው ክረምት ነውና ለሱ የሚሆን የጋቢ ለምኔዎች ካሉ እንደዚሁ ለተመልካቾች የማሳይ ደስ ይላል። መረባ አሁን ደግሞ ጋቢ ለምኔዎች ነው የምናየው ይመስለኛል። ጋቢ ለምኔ ነው በተለያየ አንተ ላይ አሁን ያው ሶፋ ላይም ሳሎን ላይ ምንም ስትቀመጪ ለበስ አድርገሽ የምትቀመጫት ጋቢ ለምኔ ናት። በጣም ትሞቃለች። አሪፍ ናት። እስኪ ባንቺ እንሞክረው ይሻላል። ይሄ ነይ እስኪ ነይ። በጣም ይሞቃል። በጣም ባል ያስወሳል። ካላገባሽ ቆንጆ ነው በጣም። ባል ለምኔ ነው የምትይው። ጋቢ ለምኔ ነው የሚባለው። ሴቶች ይሄን ከወሰዳችሁ ባል ለምኔ ነው የምትሉት። መልካም ለስለስ ያለ አሪፍ በጣም አሪፍ ነው። ሳይዙ ራሱ ቆንጆ ነው። እሺ ፈርነቱ ነው ውስጡን ጥጥ ነው። አሁን ይሄ 100% ጥጥ ነው። ፈር ነው ምናምን በጣም ነው የሚሞቀው። አብሶ አሁን ቱርኮች ምናምን የበረዶ ጊዜ ምናምን ነገር የለ ያ አሁን የነሱ የክረምት ምናምን ሲሆን በቃ ይሄን የሚጠቀሙት ለሁሉ ነገራቸው እና ከዛ የመጣ ነው። ይሄ እዚህም በደንብ ተለምዷል። እዚህ ተለምዷል። ሞር እዚህም ተለምዷል። በጣም አሪፍ ነው። ዋጋ ብዙ አይደለም። ወደ 4500 ብር 4500 እዚህ ጋር በምንመለከታቸው የተለያዩ የከለር አማራጮች አሉ። ከለር አማራጮች አሉት በተለያየ አይነት እና ደግሞ ይቀንስም ብዙ አይነት አለው። ብቻ ከ5500 ብር ጀምሮ እስከ 3500 ብር 2800 ብር ድረስ ይሄዳል። የጋቢ ለምኔ ዋጋ እየቀነሰም እንደ ኮስትሽ እና እንደ ኪስሽ እየተመጣጣነ እንትን እያለ ማለት ነው። ሌላው ደግሞ እዛ ጋር እየተመለከትኩ ያለሁት አልጋ ልብስ ብቻውን የሚላኖን እቃዎች አሉና እስቲ ስለነሱ ደግሞ ዋጋቸውንና የሚላኖ አንሶላ እንደዚህ ያያይዘ ነገር ይሄው አልጋ ልብስ ነው። አንሶላ አለው። 4 ራስ ጨርቅ አለው። እንደ ኮምፎርትም እንደ አልጋ ልብስ የምትጠቀሚው እቃ ነው። በጣም ሃይ ኳሊቲ እቃ ነው። አይ ሳይዙም እንትን 16500 ነው ዋጋው። በዚህ 16500 አሁን በእነዚህ ደግሞ አሉ የሚላኖ አይሹ እዚህ
በእነዚህ ደግሞ አለ እስከ 11500 ብር ድረስ ይሄዳል። ከለር እንደ ፒክቸሩ ከለር ፒክቸሩ ላይ ምናምን እንደምታየው ነው። እነዚህ ግን ሚላኖ ዘሮች ናቸው። ሚላኖ ማለት በጣም ሃይ ኳሊቲ ነው በማቴሪያል በኮምፎርት ደረጃ። በአልጋ ልብሳቸውም ልክ እንደዛ ነው። ብቻ አንሶላ ናቸው። የሚላኖ አንሶላ በደንብ ተፈላጊ ይመስለኛል። የሚላኖ አንሶላ ወደ 6500 ብር አለ፣ 4500 ብር አለ። እንደ ሳይዛቸው ነው የሚቀርበው። ሞር ደግሞ ያው ሚላኖ ብሎ ከቻይና የሚመጣ ሚላኖ ማለት እስከ 4500 ኦሪጂናሉ ሚላኖ 6500 ብር 6500 ብር ነው። በእንደዛ ነው እቃቸው። ፎጦዎች አሉ፣ የሾር ቦይስ ፎጦዎች እንደዚህ አይነት ፎጦዎች አሉ ነው። ይሄ የሾር ቤት ፎጦዎች ተርኪ ናቸው። በጣም ውሃ ይመጣሉ ምናምን ነገር እና ሽቦም ብዙ ጊዜ ፎጦ ችግሮቻቸው ሽቦ መሆን ባህሪ ያላቸው ውሃ ሲነካቸው ነው። ይሄ ግን ውሃ አይሆንም፣ ሽቦ አይሆንም። ውሃ በነካ ቁጥር እየለሰለሰ የሚመጣ ነው። አሪፍ ምርታችን ነው ይሄ። በጣም ከኛ ከምናመጣቸው እቃዎች በጣም ስማርት የሚባለው እቃ ነው። መልካም። እስከ ስንት ይገኛሉ እነዚህ? የትኛው? ይሄ 1800 እስከ 1800 ተርኪ ነው። ተርኪ ከዚህም ሳይዝ ከፍ የሚል አለ። እንየው እንደ ፍላጎታቸው። እንደ ፍላጎታቸው ከዚህ ከፍ የሚል ነው። አሁን ይሄ ከፍ ይላል። አይሽው ይሄ ዋጋቸው የወንዶች ነው። ይሄኛው ኖርማል ነው። አሁን ያ ለእናንተ እንትን የሚል ያ 2600 ብር 2600 በጣም ኪንግ ሳይዝ ነው። አይሽው ለብሽው በጣም አሪፍ የሚባል ፎጣ ነው። ላባ ትራስ አለን። ሪል ላባ ትራስ ኦሪጂናሉ ከዳኪ ከክንፋ የሚሰራው ማለት ነው። ይሄ አሁን ብዙ ጊዜ ፋይበር ትራሶች ናቸው የሚታወቁት። እዚህ ጋር እንደምታያቸው እነዚህ ፋይበር ትራሶች ናቸው። ይሄኛው ላባ ተብሎ የሚሸጡት በተለምዶ ሪል ላባ ማለት ይሄ ነው። እዚህ ጋር እንደምታየው የዳኪ የክንፋ ማለት ከክንፋ የሚወጣ ይሄ የዳኪ የክንፋ ነው። ይሄ ሪል ላባ ማለት ይሄ ነው። ሪል ላባ የሚባሉት ትራሶች እነዚህ ናቸው። በእነዚህም በፋይበሮችም አሉን። ይሄ በእነዚህ ኮምፎርቶች ደግሞ በእነዚህ ያለ የልጆች ኮምፎርት አለ። አሁን ይሄ የልጆች ኮምፎርት ይሄ የልጅ ሲል አለ የለ ባትማን ስፓይደርማን ምናምን ነገር የነዘር ነው። ይሄ ሞቶር ሳይክል ምናምን ነው። በሌሎች ደግሞ እነዚህ በእነዚህ ኮምፎርቶችም አሉ። ቀነስ በሚል ዋጋ ቀነስ ከሚል ይሄ 3800 ብር እዚህ ጋር የምታየው 4500 ብር። እነዚህ ብዙ እነሱ 4500 ብር ኮምፎርት ናቸው። ኮምፎርቶች ናቸው። ስማርት የሚባሉ መካከለኛዎች ናቸው። ዋጋቸው ስማርት የሚባል ቀለል ያለ ለስጦታ ምናምን ለሚፈልግ ሰው በጣም አሪፍ የሚባል እቃ ነው። ቆንጆ የሚባል እንትን ነው። በተለያየ አይነት እንትኖች አሉ። በብዙ አይነት አማራጭ አላቸው። ኮንፈርቶች አሉ። ብዙ አይነት እቃዎችን አይተናል። ያው ከጊዜ ጥረት ደግሞ ሌሎችም ያላየናቸው እቃዎች አሉና እነዚህ ደግሞ መግዛት ላይ የሚፈልግ ሰው ደግሞ አድራሻና ስልክ ቁጥር ንገረን። አድራሻ መርካቶ ጣና ገበያ አንደኛ ፎቅ ነው። ሞር ከዚህ አሁን ያለንበት አይታወቅምና ይሄ ህንፃው ለእድሳት ይፈለጋልና ለሌሎችም እስካሁን ተናግረን አናውቅም ነበር። ሌሎችም ደንበኞቻችን ሌላ አድራሻ ልንቀይር እንችላለን። አጋጣሚ እዚሁ አካባቢ መርካቶ አካባቢም ቢሆን አድራሻ ልንቀይር እንችላለን። ሜድሮክ ኢንቨስትመንት ግሩፕ ነው የዚህ ህንፃ ባለቤት የጣና ገበያ ባለቤት እና በእድሳት ምክንያት ፈልገዋለሁ ምናምን ስላለ ልንወጣ እንችላለን። አይታወቅም። ያው እየተማጸነ ነው ከጊዜው አንፃር። አሁን ወተሽ ብዙ ቦታዎች መንግስትም ለእድሳቶች ምናምን ስለተፈለገ ክራይ ቤቶች እየለቀቁ ነው ያሉት እና ህንፃዎች እየተሰሩ ስለሆነ እኛም ልንለቅ እንችላለን። መልካም። የቦታ መቀየር ካለ ያው ስልክ ቁጥርህን እናስቀምጣለን እኛም ከስር አንተም እንደዚሁ ንገራቸው። እኛም ስልክ ቁጥራችን አለ እዛ ጋር የቲክቶክ ሊንካችንም የቴሌግራም ሊንካችንም ስልክ ቁጥራችን 0910 71 45 41 ነው። ሞር ደግሞ እናንተም ጸሎት አድርጉ እስኪ ሜድሮክ ኢንቨስትመንት ግሩፕ ስሩ ወይና አክል ጊዜ ትንሽ ቆይታችሁ ትለቃላችሁ አይነት ነገር ጊዜ ወይ ስሩ ቢለንም ሊለን ይችላል። አይታወቅም። ደግ ነው ሜድሮክ ተብሎ ይታወቃል። ልክ እንደ ሀገራችን ብዙ ኢንቨስትመንት ግሩፖች በቃ ሜድሮክ ዋነኛው ነው ያሸ አለምዲን ነውና እሳቸውም ያው ይሄንንም ቪዲዮም ቢሆን አይቶ እዝነትን ካደረጉልን አጋጣሚ ላንወጣ እንችላለን። ከወጣችሁም እንግዲህ ታችሁን እናስቀምጣለን። በዛ እየደወሉ ለክረምትም ለተለያዩ ዴሊቨሪም አለን። እኛ የራሳችን ዴሊቨሪ አለን። እስካላችሁበትም እስካሉበትም ልካለን እንደ ተመልካቾችሽ
መልካም እንግዲህ እኔም እንግዲህ በአካል መጥተውም እንዲገዙ ወይም በስልክም እየደወሉ እንግዲህ የአልጋ ልብሶቹን ሁሉንም አማራጭ አይተው እንዲገዙ መልእክቴ ነው። ከሰጠን መረጃ እጅግ አድርገን እናመሰግናለን። እሺ አመሰግናለሁ። መልካም እሺ ተመልካቾች፣ በመርካቶ ኮንፈርት ቤት ያደረግነው ቆይታ ይሄንን ይመስል ነበረ። ብዙ አይነት አማራጭ አላቸው የአልጋ ልብሶችን፣ አንሶላዎችን እንዲሁም ጋቢ ዳሚናዎችን መግዛት የምትፈልጉ ታች በማስቀምጠው ስልክ እየደወላችሁ አሊያም በአካል እየመጣችሁ መግዛት ትችላላችሁ። በሌሎች የአድራሽ ሚዲያ ፕሮግራሞች እስከምንገናኝ ድረስ ቻው።